በነገራችን ላይ ከ5 ደቂቃ በላይ ሽንት ቤት መቀመጥ ሄሞሮይድስ በሽታ እንደሚዳርግ ያውቁ ኖሯል። በዛሬው ዕለት ግንዛቤ ለመስጠት የተዘጋጀውበት የበሽታ አይነት ሄሞሮይድስ ወይንም በተለምዶ ኪንታሮት ተብሎ የሚጠራው በሽታ ነው። ሄሞሮይድስ ማለት በፊንጢጣ አካባቢ ላይ የሚገኙ ደም ስሮች ላይ የሚከሰት በሽታ ነው። ምልክቶቹም ፊንጢጣ አካባቢ ላይ እብጠት፣ የመድማት ምልክት እንዲሁም ደግሞ ህመም ናቸው የተለመዱት። ነገር ግን እነዚህ ምልክቶች ሁልጊዜ በሄሞሮይድስ ብቻ ይከሰታሉ ማለት አይደለም። ተመሳሳይ በሽታዎች እንደ ፊንጢጣ መሰንጠቅ፣ የፌስቱላ እንዲሁም ደግሞ ፊንጢጣ አካባቢ ላይ የሚወጡ ካንሰር ህመሞች ተመሳሳይ ስሜት ሊኖራቸው ይችላል። የፊንጢጣ መሰንጠቅ ለምሳሌ በጣም ከባድ የሆነ ህመም አልፎ አልፎ መድማት ይኖረዋል። ፌስቱላ ደግሞ የፈሳሽ ምልክት ፊንጢጣ አካባቢ ላይ ሊያሳይ ይችላል። ስለዚህ እንዲህ አይነት ስሜት ያላቸው ሰዎች በሽታውን ለመለየት ወደ ሕክምና ባለሙያ መሄድ ያስፈልጋቸዋል። የሄሞሮይድ በሽታ ሕክምናው እንደየ ዲግሪው ይለያያል። አንደኛና ሁለተኛ የምንላቸው መድማትና እንዲሁም ደግሞ እብጠት ሆኖ በራሱ ሊመለስ የሚችለውን የሽንት ቤት አቀማመጥ ባህሪያችንን በማስተካከል ድርቀትን ማጥፋት፣ የሚያለሰልሱ ምግቦች መብላት፣ እንደዚሁም ደግሞ አንዳንድ መድኃኒቶችን በመጠቀም መከላከል ይቻላል። ሶስተኛና አራተኛ ደረጃ ላይ ሲሆኑ ግን እንዲሁም ደግሞ ደም መብዛት ሲኖርበት በቀዶ ሕክምና ማስወገድ ይቻላል ማለት ነው። ሁለት ነጥቦች እንደ ግንዛቤ መስጠት የምፈልገው ፊንጢጣ አካባቢ ላይ ያሉ ህመሞች በሙሉ ሄሞሮይድስ ናቸው ብለን መደምደም አይኖርብንም። ሁለተኛ ሕክምና ባለሙያ ዘንድ ሄዶ ደግሞ መፍትሄ ማግኘትና የበሽታውን አይነት መለየት ደግሞ ወሳኝ ነው። ምክንያቱም ፊንጢጣ አካባቢ ያሉ ችግሮች ተመሳሳይ ስሜት ስላላቸው የባለሙያን እርዳታና ምክር ያስፈልጋቸዋል።